Okay guys, database basics በዚህኛው ሴሽን ላይ እናያለን። ኢሴንሲካሊ ይህ ቲዩቶሪያል የሚጠቅማቸው 12ኛ ጀምሮ 12ኛ ላይ አይቲ ዩኒት 3 ደረጃ 2 ቲቪቲ ላይ ለመማሩ የሚይዙት ኮርስ ነው። ቤዚክ ሌቨል ብቻ ስለሆነ ማለት ነው። ኦኬ ዴታቤዝ ቤዚክስ ምንድን ነው? ዴታቤዝ database is an organized collection of data that is stored electronically and can be easily accessed, managed and updated. What does it mean? Okay, database organized which means የትኛውም ዳታ ኦርጋናይዝ ሆኖ ስቶር የሚሆንበት ፌር ኤሌክትሮኒካሊ የሚለው ምኑን ነው ፌር የሚያደርገው ማኑዋሊ መጀመሪያ የነበረውን ነገር ለምሳሌ ሊሆን ይችላል። ኮምፒውተር ላይ ተማሪዎች ምዝገባ ለምሳሌ ሊሆን ይችላል። ማኑዋሊ የነበረውን ኤሌክትሮኒካሊ ዲጂታሊ ኮምፒውተር ላይ ሲጻፍ ኤሌክትሮኒካሊ ነው። ሶ ያ መረጃ ኦርጋናይዝ የሚሆንበት እንደማለት ነው። ሶ ኢዚሊ አክሰስ ማለት በቀላሉ ሶ አክሰስ ሊያደርገው የሚችለው እንደፈለግነው ማኔጅ ማድረግ የምንችልበት አፕዴት ማለት የሚስተካከል ነገር ሲኖር ከተማሪ ጋር ተያይዞ ለምሳሌ ውጤት ሊሆን ይችላል። ዋትኤቨር አፕዴት የሆነ ኢንፎርሜሽን ካለ በቀላሉ አፕዴት ማድረግ የምንችልበት ማለት ነው። ሶ database are usually controlled by database management systems. በዚህ በዳታቤዝ ማኔጅመንት ሲስተም ነው ኮንትሮል የሚደረገው such as Microsoft Access, MySQL or structured query language, PostgreSQL, Oracle, SQL Server በመሳሰሉ ላይ ማኔጅ ይደረጋል። ኦኬ ለአሁኑ ግን ቤዚክ ሌቨል ስለሆነ በማይክሮሶፍት አክሰስ በመጠቀም ከዚህ ጀምረን እስከ SQL Server ድረስ ባሉ በእያንዳንዱ ሶፍትዌር ላይ እያየን እንሄዳለን ማለት ነው። ለአሁኑ ግን ማይክሮሶፍት አክሰስ በመጠቀም እንዴት አድርገን ነው ዳታቤዝን ክሬት ማድረግ ምንችለው የሚለውን እናያለን። ኦኬ ያን በማድረግ ምንድነው የሚጠቅመን? ዳታቤዙ ክሬት አድርገን ምንድነው ጥቅሙ? ኦኬ database are important because they are provide efficient, secure and reliable data management. ያ ማለት ዳታ ኦርጋናይዜሽን አንደኛው ዳታው ኦርጋናይዝ በሆነ ፎርማት ኦር ስትራክቸር ላይ ኦርጋናይዝ ለማድረግ ይጠቅመናል። ሁለተኛው ዳታ አኩሬሲ እና ኮንሲስተንሲ ዳታችን አኩሬት በሆነ መንገድ ማኔጅ ለማድረግ ይጠቅመናል። ሌላኛው ዳታ ሴኩሪቲ ነው። ዳታችን ሴኩር ለማድረግ በመጨረሻ ላይ ዳታ ባክአፕ ኤንድ ሪከቨሪ የትኛው አይነት ዳታቤዝ ላይ ስቶር ያደረግ ነው። እንደምናውቀው ሂውጅ አማውንት ኦፍ ኢንፎርሜሽን ስቶር ልናደርግ እንችላለን ዳታቤዛችን ላይ። ያንን ባክአፕ ስንይዝ ኦር ሪከቨር ስናደርግ ያ ኢምፖርታንስ ኦፍ ዳታቤዝ ኦር ዳታቤዝ ላይ ከዛ የምናገኘው ጥቅም ማለት ነው። ኦኬ ዳታቤዝ ኦብጀክቶች አሉ ቤዚክ ሌቨል ላይ ቴብል ምንድነው? ፎርም ምንድነው? ኩዌሪ ምንድነው? ሪፖርት ምንድነው? ፕራክቲካሊ እነዚህን እንዴት ነው የምናያቸው የሚለው በቀጥታ ወደ ፕራክቲካል ነው የምንሄደው። ኦኬ ዳይሬክትሊ ወንዳችሁ እዚህ ጋር በመምጣት ማይክሮሶፍት ኦፊስ ጋር አክሰስ ላይ ነው የምናየው ብያችኋለሁ። መጀመሪያ ማይክሮሶፍት ኦፊስ ዘን go to Microsoft Access 2010. ኦኬ በዚህ መልክ መጣ ማይክሮሶፍት አክሰስ 2010 ዜን ብላንክ ዳታቤዝ ትመርጣላችሁ። ከዛ በኋላ ዳታቤዝ ስማችሁን ኦር በዳታቤዝ ኔማችሁ ምንድን ነው እንበልና ለምሳሌ ለሆነ ትምህርት ቤት ክሬት እናድርገው ስኩል
ዲቢ ዴታቤዝ እንበል። ዴታቤዛችን ዜን የት ነው የሚቀመጠው? ሎኬት የሚያደርግበትን ዳይሬክተሪ ልትመርጡ ትችላላችሁ ከፈለጋችሁ። ካልሆነ ቀጥታ ክሬት ማለት ትችላላችሁ ማለት ነው። አሁን ዴታቤዛችን ክሬት ተደርጓል። የሚቀጥለው ስቴፕ ቴብላችን ክሬት ማድረግ ነው። ዜን ራይት ክሊክ ኦን ዩር ቴብል ዜን ታይፕ ቴብል ነም ስቱደንት እናድርገው። ስቱደንት ቴብል ኦኬ። ስቱደንት ቴብላችን ክሬት አድርገናል። ኦኬ ቴብላችሁን ደግሞ ምንድነው መምሰል አለበት የሚለው ቴብላችሁን ዲዛይን ማድረግ። ራይት ክሊክ ኦን ዩር ቴብል ዜን ዲዛይን ኦኬ። አሁን ፊልድ ኔሞቹን እዚህ ጋር መስጠት ነው። አንደኛ እሺ ስቱደንት አይዲ ይሁን ስቱደንት ኔም ኤጅ ሴክስ ኦኬ ካርስ ኤም ማርክ በቀላሉ ለኤግዛምፕል ነው። አውቶ ማድረግ እንችላለን። ዳታ ታይፕ ነው ይሄ። በኋላ የምታስገቡት ዳታ በየአንዱ ፊልድ ላይ ምንድን ነው የሚለው የሚወሰነው በዚህ ላይ ነው። አውቶ እሺ ይሁን ስቱደንት ነምበር ኦኬ። ስቱደንት ኔም ቴክስት ነው ያው። ኤጅ ነምበር ነው የምታደርጉት ዳታ ታይፕ። ሴክስ ቴክስት፣ ኮርስ ቴክስት ይሁን። ማርክ ነምበር ማድረግ እንችላለን። ዝን ጨርሰናል ማለት ነው ቴብላችን። ከዛስ ሴቭ ታደርጋላችሁ። ሴቭ ከዛ መክፈት ትችላላችሁ ቴብላችሁን። ኦኬ ዳታ ታይፕ አውቶ ስላደረጋችሁት እሱ ነው የሚሰጠው፣ እናንተ መስጠት አትችሉም። አበበ ኤጅ ላይ እንሞክርስ። ነምበር ብለን ነበር ቅድም። ኦኬ the value entered does not match the number data type in this column ይላል። ለዚህ ነው ዳታ ታይፕ የምትመርጡት። የመረጣችሁ ዳታ ታይፕ እና እዚህ ጋር የምታዘቡት እኩል አይመጣ ማለት ነው። ስለዚህ ግዴታ ቁጥር ትመርጣላችሁ ማለት ነው። ጾታ ኤም ኮርስ ዴታቤዝ ኦኬ ማርክ ፒፕላይን ከዛስ ወደ ሁለተኛው ጋር አልማዝ ኤጅ እሽኪ ዴታቤዝ ኦኬ። በዚሁ መልኩ ዳታቤዛችን ክሬት አደረግን፣ ቴብል ክሬት አደረግን። ቴብላችን ላይ ዳታን ስቶር አደረግን ማለት ነው። ኦኬ ከዚህ ጋር ተያይዞ ይህ ለምንድን ነው እራሱ የሚሰጠው? እኛ እንቀየር ብለን ካልን እንደገና ተመልሳችሁ ዲዛይን ላይ በመምጣት አውቶ የነበረውን ነምበር ልታደርጉ ትችላላችሁ። ነምበር ኦኬ ዘን ሴቭ ታደርጋላችሁ። ፕላስ እቺ ፕራይሜሪ ኪ ናት። ፕራይሜሪ ኪ ማለት ዩኒክ አይደንቲፋየር ማለት ነው። እያንዳንዱ ተማሪ የሚለየው በተሰጣቸው ቁጥር ማለት ነው። ያ ማለት ለአንድ ተማሪ ተመሳሳይ ቁጥር ደግመን መስጠት አንችልም ማለት ነው። እዚህ ጋር አሁን እንደምታዩት the request the changes your request to the table were not successful. Why? Because they would create duplicate values in the index or primary key ይላል። ስለዚህ ፕራይሜሪ ኪ ከአንዴ ብለን መስጠት አንችልም። በሰፊው እመለሳለሁ። ፕራይሜሪ ኪ ፎሬን ኪ እነዛ ምንድን ናቸው፣ ለምን ይጠቅማል የሚለውን እናያለን። ለአሁኑ ግን ተመሳሳይ ፕሮብለም ካጋጠማችሁ ለምን ይሆናል የሚለውን አንደርስታንድ እንድታደርጉ በሚለው ነው። ኦኬ ዳታቤዝ ስኩል ዳታቤዝን ብሎ ክሬት አድርገን ስቱደንት ቴብል ክሬት አድርገን በዛ ቴብል ላይ የተወሰነ መረጃ ስቶር አደረገን ማለት ነው። ቴንኪው ይቀጥላል።